በዚህ ዓለም ላይ የተመኘውንና ያየውን ሁሉ መፈጸም ማድረግ የሚወድ አራት የሥጋ ባህሪ አለ። መብላት፣ መኖር፣ መክበር ይፈልጋል የሥጋ ባህሪ። ይህንን ባህሪ ተሸክሞ እኔ ያልበደልኩም ኃጢአት አልሰራውም ቢል ስተተኛ ያልሰራ ይመስለዋል በደል። ዛሬ የሰራውን ዛሬ ስለማይናዘዝበት ንስሐ ስለማይገባበት እግዚአብሔር የምሕረት አምላክ ስለሆነ ዝም እያለው ነው እንጂ የሰው ልጅ በየዕለቱ ይበድላል። ስለዚህ አንደበቱን ከሳሽ አድርጎ እግዚአብሔርን ዳኛ ማድረግ አለበት። እግዚአብሔርን ዳኛ ማለት ዳኛ ተከሳሽን ቁጭ አድርጎ ነው ፍርድ የሚሰጥ። ዳኛ በተከሳሾች በከሳሽና በተከሳሽ መካከል ሆኖ በሐሰት ለተከሰሰው ነፃ ለማውጣት ወንጀልን የፈጸመው ቅጣት ለመስጠት በመካከላቸው የቆመ ነው። ስለዚህ እግዚአብሔርን ዳኛ አድርጎ ነው አንድ ሰው ንስሐ ሲገባ። እኔ በአንደበቴ ብሰውር በልቡናዬ ብቀብር ልብንና ኩላሊትን መርምሮ የሚያይ አምላክ ይፈርድብኛል ብሎ ሲናገር ንስሐው ታነጻዋለች። ንስሐ የሚቀማውን ሰው መጽዋች ታደርገዋለች፣ ኃጥኡን ጻድቅ ታደርገዋለች። ለዚህ ሰው ንስሐ ሲገባ እንዲህ ብሎ መግባት አለበት ብሎ አባቶቻችን ይናገራል። ቅዱስ ዳዊትም በመዝሙር 31 ቁጥር 5 ላይ ኃጢአቴ ነገርኩ ወአበሳዬ ኢሃባይኩ ይላል። ይህም ምን ማለት ነው? ኃጢአቴን ላንተ አስታወቅኩ፣ በደሌንም አልሸሸኩም አልሰወርኩም ማለት ነው። ኃጢአቴ ነገርኩ ወአበሳዬ ኢሃባይኩ፣ ግልጽ አድርጌ የሰራሁትን ኃጢአት የፈጸምኩትን በደል ላንተ ነገርኩ፣ ምንም የደበቅኩት ነገር የለም ብሎ ይናገራል። ኃጢአታችን የምንደብቅ ከሆነ ከፈሪሳውያን ምንም አንለይም። ፈሪሳውያን የሚሰሩትን ከባባድ ያሉትን ኃጢአት ይደብቃል። አስራት ብለው የሚሰጧትን ሽራፊ ድቃቂ ሳንቲም ይናገራል። ኢየሱስ ክርስቶስም ምን ብሏቸዋል? እናንተ የመቃብር ድንጋዮች ናችሁ፣ ግመልን ትወጣላችሁ፣ ጫጩትን ትተፋላችሁ ብሏቸዋል። በመቃብር ድንጋይ የመሰላቸው ለምንድን ነው ቢባል መቃብርን ስንመለከት ላዩ ያሸበረቀ ነው፣ በቀለም የደመቀ ነው፣ በግንብ የተገነባ ነው። ወደ ውስጡ ስንገባ ግን የፈረሰና የበሰበሰ ሥጋ አለበትና። እንዲያውም አይታችሁ ከሆነ አንዳንዱ ሰው ሃይማኖቱን ሳይጠብቅ ሃይማኖቴን ጠብቄያለሁ እያለ በመቃብሩ ሐውልት ላይ ይጽፋል። በሃይማኖት የሚደረገውን ተጋድሎ ሳይፈጽም ሩጫዬን ጨርሻለሁ እያለ በሐውልቱ ላይ ይጽፋል። አንዳንድ ጊዜ አስተውለነው ከሆነ ቀልድም ይመስላል። ነገር ግን የበቁ በክርስትናቸው የጸደቁ ሰዎች አሟሟታቸው እንኳን ራሱ ከንቱውን ነገር አይፈልጉትም፣ ሐውልቱን አይፈልጉትም፣ በሳጥን መቀበሩንም አይፈልጉትም። ሰው ነህና ወደ አፈር ትመለሳለህ፣ አፈር ነህና ወደሚለው ወደ አፈር እንዲመለሱ አሟሟቴን አሳምርልን። ይሄ ክርስቲያኖች ጸሎት ነው። የት እንደምንወድቅ አናውቅም። የእግዚአብሔር ቤተሰቦች ጥሩ ቤት ሊኖረን ይችላል። ጥሩ ኑሮ ተንደላቀን የምንኖርበት ብዙ ነገሮች የተሟሉልን ልንኖር እንችላል። ቁሱ ሀብቱ የተከማቸልን ሰዎች ልንኖር እንችላል። ሰው ግን በተወለደበት ተቀብሮ አያውቅም። ድሮ ኩሎ በሚኖርበት ቀየው ተከብሮ አያውቅም።
መቼ እንደምናልፍ አናውቅም፣ መቼ እንደምንሄድ አናውቅም። ሞትን ያክል ከባድ እንግዳ ግን ከኛ ጋር ሁልጊዜ ይኖራል። የሚገርማችሁ ነገር እንደምንሞት ስለምናውቅ እድር እንገባለን። ኃጢአታችን የምንናዘዝበት ግን የንስሐ ቀጠሮ የለንም። መቼ እንደምንሞት አናውቅም። ስለዚህ ሰው ሁል ጊዜ ተዘጋጅቶ ነው መቀመጥ ያለበት፣ ተዘጋጅቶ መቀመጥ ያለበት። ስለዚህ ኃጢአቴን ነገርኩ፣ ካንተ አልሰወርኩም። ካህን ያላየው ኃጢአት ስሬት የለውም፣ አይደመሰስም የምንለውም ለዚህ ነው። በሁለቱም ክፍላተ ዓለም ወይም በሁለቱ ዘመናት በሕገ ወንጌልና በሕገ ኦሪት ይሄ ያገለግል ነበር። በብሉይና በሐዲስ ኪዳን በብሉይ ኪዳን የነበረው ንስሐ ይሄ ነው። በዘሌዋውያን ምዕራፍ 4 ቁጥር 20 ላይ ስለ ኃጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚሁ ያደርጋል፣ ካህኑም ስለ እርሱ ያስተሰርያል፣ እሱም ይቅር ይለዋል ይላል። በብሉይ ኪዳን የነበረው የንስሐ አሰጣጥ ይሄ ነበረ። የምሕረት አምላክ የምንለው የአሁኑን ዘመን ነው። ያ ዘመን ግን አንድ ሰው በደል ቢፈጽም ኃጢአት ቢሰራ ወደ ካህኑ ሲሄድ በግ እየጎተተ ነው የሚሄደው። ያለ በጉ ኃጢአቱ አይወገድለትም ነበር። እንግዲህ በዚህ ሁኔታ ደሃው ንስሐ አይገባም ማለት ነው። ያኔ በግ የት ያገኛል? በእርግጥ በጉ ምሳሌነቱ ለክርስቶስ ነው በሐዲስ ኪዳን። በብሉይ ኪዳን ግን ሰዎች ኃጢአት ሲሰሩ ንስሐ ሊገቡ ሲፈልጉ ሲዘጋጁ በግ ይዘው ገዝተው ወደ ካህኑ ይሄዳሉ። ካህኑ ንስሐ የሚገባው ሰው እጁን በበጉ ላይ ያደርግና ይጸልይለታል። ያ በግ ወይም ታርዶ በእሳት ይቃጠላል ወይም ወደ በረሃ ይለቀቃል። የዛንን ኃጢአተኛ ሰው በደል ያ በግ ተሸክሞ ሄደ ማለት ነው። በብሉይ ኪዳን የነበረው ሥርዓት ይሄ ነው። በሐዲስ ኪዳን የእኛን ኃጢአት የተሸከመ መድኃኔዓለም ኢየሱስ ክርስቶስ የበደላችን ኃጢአት፣ የክፋታችን ኃጢአት፣ ክፋታችን ተቆጥሮ አይዘለቅ፣ በደላችን ተዘርዝሮ አይዘለቅ። ያንን ሁሉ ኃጢአት እሱ ተሸከመ። እኛ እንገረፍ ብንል የኃጢአታችን በደል ሁሉ አንችለው። ሸክማችን፣ ጀርባችን የበደላችን ሸክም አይችልም። ለዚህ ነው እናንተ ሸክማችሁ የከበደ ወደ እኔ ኑ ብሎ የተናገረው ኢየሱስ ክርስቶስም። ለዚህ ማንችለው ሸክም አለብን። ልንሸከመው እንኳን የማንሞክረው የኃጢአት ሸክም አለብን። ነገር ግን ሸክማችን ሸክም አድርገን የምንቀመጥ ሰዎች የዋሃን ነን። ራስህን ለካህን አሳይ የሚለውን የቃል ኪዳኑን ሕግ እንተላለፋለንና ማለት ነው። እዚህ በብሉይ ኪዳን የነበረው በግ ገዝቶ ወይፈን ይዞ ያለው ወይፈን የሌለው ደግሞ በግ፣ ያለዚህ ኃጢአት አይሰራይም ነበር። ስለዚህ ለኃጢአት ማስተስሪያ የቀረበውን ወይፈን የቀረበውን በግ ከታረደ በኋላ በእሳት ማቃጠል ነው እንጂ ስጋውን አይበሉትም። የምስጋና መስዋዕት ሲታረድ ነው ስጋው የሚበላው። የኃጢአት ማስተስሪያ ሆኖ በጉ ከቀረበ ግን በጉን አርዶ በእሳት ማቃጠል ወይም ወደ በረሃ መልቀቅ እንጂ ስጋውን ቢበሉት የኃጢአተኛው ኃጢአት ይተላለፍበታል ተብሎ ይታሰባል። በብሉይ ኪዳን ግን በሐዲስ ኪዳን ግን እንደዚህ አይደለም። የእግዚአብሔር ቤተሰቦች በዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአታቸውን ይቅር ያላቸዋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ደግሞ ተይዞባቸዋል በማለት ይናገራል። ይቅር ይበል ብቻ
መናዘዝ ብቻ ነው። ከካህኑ የሚወጣው ቃል ካናዘዘው በኋላ ማይሰራ ኃጢአት እግዚአብሔር ይፍታ። ይህ ቃል ነው የሚጠበቅ። በግ መጎተት ወይ ፈን ማምጣት አይደለም። እግዚአብሔር በቀጥታ ግንኙነቱ የኛ ኃጢአት ወይም እኛ ኃጢአተኞች ኃጢአታችን ስንናገር አልደበቅንም ወይ አልሸሸግንም ወይ ከሚለው ጋር። ለምሳሌ የታመመ ሰው ወደ አንድ ሐኪም ቢሄድ በሽታውን ካልነገረው በስተቀር ይህንን ያመሃል ብሎ መድኃኒት አያዝለት። ያመመ ይሄ በሽታ ነው ብሎ ዝም ብሎ መድኃኒት ከሰጠው የሚያክመው ሐኪም አይደለም ማለት። ለምሳሌ ሐኪም ማለት ብልሃተኛ፣ ጥበበኛ ማለት። ሰዎች ስጋውያን ምድራውያንን ሐኪሞች ባልጠራና በደፈረሰ ዓይን ይኮንኗቸዋል። እውቀትን የሰጠ ጥበብን የሰጠ እግዚአብሔርም በመጀመሪያ ቅዱሳን ሐዋርያትን ሲመርጣቸው ከምድራውያን ሐኪሞች ጥበበኞች ሐኪሞች መካከል ቅዱስ ሉቃስ ሐኪም ነበረ። እግዚአብሔር በዚህ ጸጋው ነበረ የጠራው ቅዱስ ሉቃስን። ሰዎችን እንዴት አድርጎ ማከም መከባከብ እንደሚችል ኢየሱስ ክርስቶስ ያውቅ ነበር። ሲያክማቸው ሲያሳምማቸው በደንብ አድርጎ እንደሚይዛቸው ክርስቶስ ያውቃል። ለምን? ልብንና ኩላሊትን የሚመረምር እግዚአብሔር ስለሆነ። አሁን አንድ ስራ ብቻ እንዲሰራ አልፈቀደም እግዚአብሔር። የነፍስ ሐኪምም እንዲሆን ፈለገ። የነፍስ ሐኪም፣ ሰማያዊ ሐኪም፣ ወደ እግዚአብሔር መንግሥት እየመረመረ እያስተማረ የሚያስገባ ሐኪም አድርጎ መረጠው። ስለዚህ የታመመ ሰው ወደ ሐኪም ቤት ሲሄድ በሽታውን ከተናገረ በኋላ ለበሽታው ተቃዋሚ ለጤንነቱ ደግሞ ተስማሚ የሆነ መድኃኒት ይሰጠውና ወደ ቤቱ ይመልሰዋል። በሽተኛው ለሕመሙ ተቃዋሚ፣ ለበሽታው ተቃዋሚ፣ ለጤንነቱ ተስማሚ የሚሆን መድኃኒት ካገኘ ይድናል። የሚያድነው ግን እግዚአብሔር ነው። ሐኪሞች ሐኪም አይደሉም ተብለው የሚነገርላቸው ወይም ደግሞ እነሱ እንዳዳኑት አድርገው እኔ ያዳንኩ ካሉ ሐኪሞች አይባሉ፣ ጥበበኞች አይባሉ፣ ብልሃተኞች አይባሉ። ሰው ምክንያት ነው። አዳኙ እግዚአብሔር። በዚህ ዓለም ላይ ሁለት ሐኪሞች አሉ፣ ሁለት በሽተኞች አሉ ብለው የቤተ ክርስቲያን ምሁራን ይናገራሉ። አንደኛው ሐኪም ስጋዊ ሐኪም ነው፣ የሚያድነው ስጋዊውን በሽተኛ ነው። ሁለተኞቹ ሐኪሞች ደግሞ ካህናት ናቸው፣ የሚያክሙት ሕክምና መንፈሳዊ ሕክምና። ምድራዊው ሐኪም ሕመሙን መርምሮ ለሕመሙ ተቃዋሚ ለጤንነቱ ተስማሚ የሆነ መድኃኒት ይሰጠዋል፣ ያድነዋል። የሚያድነውም እግዚአብሔር። መንፈሳዊው ሐኪም ካህኑ ነው። ኃጢአቱን መርምሮ ንስሐ ሰጥቶ በስግደት በጾም ከቀጣው በኋላ የዮሐንስ ወንጌል ምዕራፍ 6 ቁጥር 53 ሂድና ሥጋዬን ብላ ደሜን ጠጣ የሚለውን ያዝለታል። ለዛ የዘላለም ሕይወት ጤንነት ይሰጠዋል ማለት እግዚአብሔር የተመሰገነ ይሁን። ስለዚህ እግዚአብሔር የንስሐና የኑዛዜ ሥርዓትን ለካህናት እንዲህ አድርጎ ሰጥቷቸዋል። እነሱ ያሰሩት የታሰረ የፈቱት የተፈታ ይሆናልና ከበሽታ ለመዳን ካህኑን መናገር ወይም ደግሞ መጠየቅ ያስፈልጋል። ስድስተኛው ንስሐ በመግባት የሚገኝ ጸጋ ርቆን የነበረው ሰላም መመለሱ ነው። አንደኛ
ንስሐ በመግባታቸው ያጡት ሰላም ተመልሶላቸው እረፍት አጥተው ነበር፣ ሰላም አግኝተዋል። ሰላም ርቋቸው ነበር፣ ሰላም ወደ እነሱ ተመልሷል። ስለዚህ ንስሐ በመግባታቸው የተሰጣቸው ጸጋ አንዱ ሰላም አግኝቶ ተረጋግቶ መኖር። ንስሐ ዘማዊውን እንደ ድንግል፣ ኃጢአተኛውን እንደ ጻድቅ፣ በጠቅላላው የበደለው እንዳልበደለው ሆኖ ሰላምን ያገኛል። ንስሐ ወደ እግዚአብሔር መንግሥት የምንገባበት አንዱ የመዳኛ መንገድ ስለሆነ ቅዱስ ዳዊት ሰው ንስሐ ሲገባ ምን ማድረግ አለበት የሚለውን የራሱን ድርሻ ሲወስድ ሌሊቱን ሁሉ አልጋዬን አጠብኩ በእንባዬም መኝታዬን አራስኩ ይለዋል። ለምንድን ነው ቅዱስ ዳዊት እንደዚህ ያለ? የእግዚአብሔርን ቤት ለመስራት እንደ ቅዱስ ዳዊት የጓጓና የሚጓጓ አልነበረም። ለሽፋሽፍቶቹ እንቅልፍ፣ ለጎኑ እረፍት፣ መኝታ እስከሚያጣ ድረስ ይሄ ያጓጓ። በጸሎቱም ሁልጊዜ ቅዱስ ዳዊት የሚጠይቀው ይሄንን ነው። የእግዚአብሔር ቤተሰቦች በዚህ ዓለም ላይ የሚያጓጉን ብዙ ነገሮች አሉ። ፍላጎታችን አይሟላም። ቅዱስ ዳዊት ግን የሚለምናት አንዲት ነገር ብቻ ነበረች። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ ከመ ህድር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷም በቤቱ እኖር ዘንድ ነው እያለ ይቺ ነበር ጸሎት የሚያደርጋት። ቤቱን መስራት፣ ቤተ መቅደሱን ማነጽ፣ እንቅልፍ ረፍት ያጣበት ይሄ ነበር። እግዚአብሔር ግን ምን አለው? አንተ ቤቴን ልትሰራልኝ አትችልም። ያን ሁሉ ጽድቅ እየሰራ 7 ጸጋዎችን ሰጥቶታል። አጋንንትን የማውጣት፣ የመዘመር፣ ትንቢት የመናገር የመሳሰሉ፣ የማሸነፍ፣ በገና የመደርደር 7 ሀብት ሰጥቶታል። እስራኤላውያን ሁሉ የዘመሩለት ነው። ዳዊት እልፍ ገዳይ የተባለ እግዚአብሔርም ከእርሱ ጋር የሆነለት እንደ ቅዱስ ዳዊት ያለ የለም። በአንዲት ጠጠር ድንጋይ ጎልያድን ያስወገደ፣ ከወንድሞቼ ይልቅ እኔ ብላቴና ነኝ፣ እግዚአብሔር ግን ሁልጊዜ ከእኔ ጋር አለ ብሎ የሚናገር እንደ ቅዱስ ዳዊት ያለ የለም። ታዲያ እግዚአብሔር ከልክሎታል። አንተ ቤቴን አትሰራም ማለት። በዚህ ተናዶ ተስፋ ቆርጦ አልተወም። ካንተ አብራክ ካንተ ጉልበት የሚገኘው ቤቴን ይሰራልኛል ስላለ እመቤታችን የተወለደችበት ሊባኖስ የሚባለው በዝግባ የተከበበው ተራራ ላይ ዝግባ የሚባለውን ዛፍ እያመጣ በብርና በወርቅ እየለበጠ ያስቀምጥለት ነበር። አባት ያበጀው ለልጅ በጀው የሚባለው ለዚህ እሱን ከልክሎታል። ልጅ ይሰራል። ክርስቲያን ማለት እንደዚህ ነው። እኔም ከሞትኩ ሰርዶ አይብቀላይ። ይሄ የአህያ ጸሎት ነው። ክርስቲያኖች ቢያንስ የዝንጀሮ ይሻላል። እኔ ከሞትኩ ሰርዶ አይብቀል ሳይሆን ለዛሬ በልቻለሁ ለነገ ክምር አይቻለሁ ብላለች አሉ ዝንጀሮ። ተስፋ ማድረግ ያስፈልጋል። ክርስቲያን ተስፋ አይቆርጥም። ለዚህ ቅዱስ ዳዊት ይህንን አዘጋጀ። ዝግባ የሚባለው እንጨት አሁንም በሀገራችን በትልቅ ትኩረት የሚጠበቀው እንጨት ዝግባ የሚባለው ያን ሰው እድሜ ያክል ነው የሚጠበቀው። ወይም ያንን ዝግባ የቆረጠ ሰው እስከ 20 ዓመት ይፈረድበታል። የማይነቅዝም እንጨት ነው። ብል ነቀዝ የማያበላሸው እንጨት ነው። ሊባኖስ ይባላል እንጨቱ ራሱ። በሁለተኛ ስሙ ነው ዝግባ የሚባል። የቅዱሳን ምሳሌ ሆኖ ይሰጣል። ትኩላን ሙንቱ ውስተ ቤተ እግዚአብሔር ከመ ዝግባ ዘሊባኖስ። ሊባኖስ ትልቅ ተራራ ነው። እመቤታችን የተወለደችበት ተራራ ነው። ግንቦት አንድ ቀን ታዲያ ቅዱስ ዳዊት እዛ ተራራ ላይ ሊባኖስ የሚባለውን እንጨት እየቆረጠ እያመጣ ልጄ ይሰራልኛል፣
ልጁ እኮ ገና አልተወለደም። ልጄ ይሰራልኛል እያለ በወርቅና በብር እየለበጠ ያስቀምጠው ነበረ። ታዲያ ለጎኔ እረፍት ለሽፋሽፍቶቼ ለዓይኖቼ እንቅልፍ አልሰጠሁም የሚለው የእግዚአብሔርን ቤት ለመስራት ብቻም ሳይሆን የተከለከለበትን ምክንያት ጠቅሶ ነው የተናገረው። ቤቴን አትሰራም የተባለበት ምክንያት በታማኙ በኦርዮ በወታደሩ ሚስት አማካኝነት ኦርዮን አስገድሎ ሚስቱን አግብቷልና እግዚአብሔር ይህንን አይወድምና ከለከለው። ስለዚህ ልጁ ተወለደለት። 46 ዓመት ሙሉ ቤተ መቅደሱን ሰራ፣ አስጌጠው፣ በወርቅም በብርም አንቆጠቆጠው። ቤተ መቅደሱ 46 ዓመት የፈጀ ነው። የሰሎሞን ዕድሜው እኮ 60 አልሞላ። ቤተ መቅደሱ የፈጀው ግን 46 ዓመት በአማረ በተዋበ ዝግባ በወርቅና በብር እየተለበጠ እግዚአብሔርም ደስ አለው ይላል መጽሐፍ ቅዱስ። 46 ዓመት ከፈጀ በኋላ በስዕለ ኪሩቤል ጣራውንና ግድግዳውን አስጌጠው አሸበረቀው ይላል። በቤተ ክርስቲያን ስዕላት የሚያስፈልጉበት ዋናው ምክንያት ይሄ። ሰሎሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ በስዕለ ኪሩቤል አስጌጠው አሸበረቀው። እግዚአብሔርም ደስ ተሰኘበት። ተናገረ እግዚአብሔር፣ በዚህ ቤት እንባቸውን አብሳለሁ፣ ጸሎታቸውን እቀበላለሁ ብሎ እግዚአብሔር ባረከው ይላል። ክብርና ምስጋና ለእግዚአብሔር ይሁን። ቤተ መቅደስን መስራት ብር ያለው ሁሉ አይደለም፣ እግዚአብሔር የፈቀደለት ነው። ክርስቲያኖች እግዚአብሔርን ቤት ያለ ፈቃድ እግዚአብሔር ማነጽ መገንባት አንችልም። እግዚአብሔር የፈቀደለት ይህንን ያደርጋል። እግዚአብሔር የሚገኝበት ቤት ነው መስራት ያለ። እግዚአብሔር የሚገኝበት የሚከብርበት ቤት፣ ስመ እግዚአብሔር የሚጠራበት ቤት። ቤተ ክርስቲያንን ብቻ አይደለም የሚላቸው፣ ሕይወታችን እግዚአብሔር ስም ይጠራበት ይክበርበት። እግዚአብሔር ቤታችን ስመ እግዚአብሔር ይጠራበት፣ ቅዱሳን ይጠሩበት፣ ዝክር ይዘከርበት፣ የኔ ቢጤ ይብላበት ይጠጣበት። የታደለ ቤት እንደዚህ ነው። ስመ እግዚአብሔር ተጠርቶበት፣ የቅዱሳን ዝክር ተዘክሮበት፣ የተራበ የተጠማ በልቶ ጠጥቶበት፣ ቤት እግዚአብሔር ነው የሚለውን አውቀውበት ሰዎች ይሄዳሉ። አንዳንዱ ቤት እንደዚህ ነው። አንዳንዱ ቤት ደግሞ ልክ እንደ ኮቴባ ስመ እግዚአብሔር የማይጠራበት ይልቅስ ሰይፍና ሾተል የሚመዘዝበት፣ እግዚአብሔር ስሙ የማይጠራበት፣ ቅዱሳን የማይከብሩበት፣ ሀብት ቢገባ ቢከማች በረከት የሌለበት፣ ነገር ግን ከአቅም በላይ ሀብትና ገንዘብ የሚሰበስቡ ሰዎች በረከት እያጡ እርስ በርሳቸው የሚጋጩበት። ለምን ይመስለናል? ቤትን እግዚአብሔር ካልሰራ በስተቀር ሰራተኞች በከንቱ ይደክማሉ ነው ያለው ቅዱስ ዳዊት። እግዚአብሔር ያነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ስለዚህ ቅዱስ ዳዊት መልካም ነው ያደረገው። ልጄ ይሰራልኛል የእግዚአብሔር ቤት ነው። እግዚአብሔርም አላሳፈረው፣ ተገኘበት። እግዚአብሔር በቤቱ ብቻውን አይደለም እግዚአብሔር ሊገኝበት የወሰነ። በቤተ መቅደሱ የሚሰበሰበውን ሕዝብ እንባቸውን አብሳለሁ፣ ጸሎታቸውን እሰማለሁ ነው ያለ እግዚአብሔር። ዝም ብለን በልምድ የምንሰበሰብ እንዳይመስለን ክርስቲያኖች፣ በልምድ የምንሰበሰብ አይደለንም። እግዚአብሔር እንባችን ያብሳል፣ ጸሎታችን ይቀበልልናል። ለዚህ የንስሐ ሰዎች ከሆን፣ የእርቅ ሰዎች ከሆን፣ የሰላም ሰዎች ከሆን፣ እርስ በርሳችን የምንዋደድ ሰዎች ከሆን እግዚአብሔር እኮ በመዋደድ መካከል ነው የሚገኘው። እግዚአብሔር የት ይገኛል ብለን እኮ ብንጠያየቅ የት ነው የሚገኘው? ከእኛ ጋር እኮ ነው የሚገኘው። እግዚአብሔር ምን ይመገባል? እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ምን ይመገባል? ምንድነው የሚመገበው? ምስጋና ነው ምግቡ። የማን ምግብ? የእግዚአብሔር ምግቡ ምንድን ነው? ምስጋና። ተመስገን።
ተመስገን ተመስገን የምንለው እኮ እኛ ደስ ሲለን ብቻ ነው። ሲከፋንማ የእግዚአብሔር ምን አደረግኩ እኮ ነው የምንለው። ስለዚህ የእግዚአብሔር ምግቡ ምስጋና በየት ይኖራል ተብለን የምንጠየቅስ? በሰማይ አይደል? ይሄ በሰማይ ብቻ ነው የሚኖረው። እኛን ለማንትቶ በዓለም ሁሉ ነው እንጂ ከኛ ጋር አለ እኮ። አሁን እግዚአብሔር አይታየንም እንጂ እግዚአብሔር ከኛ ጋር አለ። ለምን ይመስላችኋል? ሰማይ ዙፋኔ ነው ምድርም የእግሬ መርገጫ ናት ብሎ የተናገረው ከሰማይ እስከ ምድር የሚወስነው የለም። እግዚአብሔር የሚወስነው የለም። ከማን ጋር ይኖራል ሲባል ደግሞ በፍቅር መካከል ነው። ፍቅር ካላቸው ሰዎች ጋር እግዚአብሔር ይኖራል ማለት ነው። እግዚአብሔር ይኖራል። ለዚህ እርስ በርሳችን መዋደድ መፋቀር ያስፈልገናል። መንግሥተ ሰማያት ቀርባለችና ንስሐ ግቡ የተረፈው